ለኦርቶዶክስ መመለስ ፈልጌ ነበረ። አይምሮዬ ትንሽ ልክ አይደለም፣ ተጨናንቄ ያለው በአውሮፓ ነው ነበርኩኝ። የሚሰማኝ ነገር ልክ አይደለም፣ ሰላም የለኝም። ሌላ የተፈጠረ ነገር አለ ሰማኝ? አይ ምንም የተፈጠረ ነገር የለም፣ ግን በቃ እንጃ ምን እንደሆንኩ አላውቅም። መጸለይም አቅቶኛል፣ ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። በተመሳሳይ ከቤቷ አረቃ የወጣች አንዲት ቅድስት እናት አለች በግብጽ ቤተክርስቲያን ሰማያት። ማን ትባላለች መሰለሽ? ፍቅር የያዛት መነኩሴ ትባላለች። እና መነኮሳት እንደምታውቂው ባደግሽበት ቤት ክርስቶስ ራስ በሆናት በዚህ ቤተክርስቲያን ውስጥ ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፃሬቱን ታግሰው ቅዱስ ኤፍሬም በውዳሴው እንደሚለው ደግሞ የዚህችን ዓለም ጣም ንቀው ደማቸውን ስለ ክርስቶስ አፍስሰው የሚኖሩ ናቸው መነኮሳት። እና ይህች ቅድስት እናት በጣም የሚገርምሽ ነገር በአንድ ትልቅ ገዳም ውስጥ የጓሮ በር ቁልፍ ያዥ ሆና ነበር የምትሰራው። ታሪኳን አሳጥረ የሚገርምሽ ሰናይት። እና ከብዙ ጊዜ በኋላ እዛ ገዳም እየተመላለሱ አትክልት ከሚገዙ ሾፌሮች መካከል እንደው በአይኗ ትመለከተውና ከአንዱ ጋር ልቧ ይከንፍና የገዳሙን በር ቁልፍ እንደው ለአባቶች አስቀምጣ ከዛ እሷ ጋር ሄደች። ከብዙ ጊዜ በኋላ ያ ሰው የእሷን ስጋ ነበርና የተመኘው ፍላጎቱን ሁሉ አሟልቶ ካሳካ በኋላ ከቤቷ አስወጣታል። ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ሁሉ ሁለንተኗ ተበላሸ። ገዳማዊ ህይወትን ስትኖር ፊቷ ያንጸባረቅ የነበረች ያቺ ቅድስት እናት ይሄ በሜካፑ ሰው በቀረጸው ፕሮጀክት ሁሉ ፊቷ ተበላሽቶ ጎዳና ላይ ተመላለስ ጀመረ። እና በጣም የሚገርምሽ ነገር እግዚአብሔር ለሁላችንም የሚያስቀምጠው የሆነ ተርኒንግ ፖይንት አለ። ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው። ግን ታሪክ ቀያሪ የሆነው አምላካችን መድኃኔዓለም ክርስቶስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። በጣም የሚገርማችሁ ነገር ክርስቲያኖች በቃ እግዚአብሔር ታሪክ መቀየር ይችላል። የሆነ በቃ ይሄ ነገር አበቃ፣ ይሄ ነገር ተቀበረ ሲባል ከእንደገና እንዲያንሰራራ ማድረግ ይችላል። እና ይህች ቅድስት እናት በዛ ጎዳና ስትመላለስ እዛ ገዳም እየመጡ አትክልት ይገዙ ከነበሩ ሹፌሮች መካከል ሌላኛውን ትመለከታለች እና ትጠይቋለች፣ እንደው ለመሆኑ የዛን የገዳም የጓሮን በር ቁልፍ ማን ነው የሚይዘው? ያቺ መነኩሴት በማን ተቀየረች ብላ ተጠይቋለች። እና ለሷ በጣም የሚገርማትን አስደናቂ የሆነ መልስ መለሰላት። ሰማይ ምን ብሎ መለሰላት መሰለሽ? አይ ምንም እኮ የተቀየረ ነገር የለም። ከዚህ በፊትም የጓሮን በር የምትይዘው ያቺቱ መነኩሴ ነች። አሁንም የጓሮን በር የምትይዘው ያቺቱ መነኩሴ ነች። ምንም የተቀየረ ነገር የለም ብሎ መለሰላት። እና ይሄ ነገር በጣም አስደነገጣት። እዛ ቦታ ያለውን ይህን በቃ ትንግርት የሚመስል የነገራትን ነገር ማየት ፈለገች። ሁለንተኗን ታጥባ ከእንደገና መነኩሴ መስላ ነጠላዋን ለብሳ መስቀሏን አድርጋ ወደ ገዛ የገዳሙ የጓሮ በር በኩል አመራች። እውነትም ስትመለከት ከሩቅ ልክ እንደሱ የለበሰች አንዲትን ሴት ተመለከተች። በግልጽ የተደረገ ታምር ነው ነገራችሁ ክርስቲያኖች። እና በጣም ተደንቃ ወደዛ ሴት ጠጋ ብላ ስትመለከት ክብር ይግባት የክርስቶስ እናታችን ቅድስት ድንግል ማርያም በፊቷ ተገለጠችላት። ልጄ እስከዛሬ ድረስ የት ጠፍተሽ ነው? ይሄንን የጓሮን በር ቁልፍ አንቺ ተረከቢን ካልሽኝ ሰዓት ጀምሮ በአንቺ ቦታ ተተክቼ በሩን የምከፍተው በሩን የምዘጋው እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉን አስረከበቻት። ያች ቅድስት እናት ማልቀሷን ልታቆም አልቻለችም። ይሄን ሁሉ ያነሳውልሽ ለምንድን ነው መሰለሽ ሰናይት? ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ያልሽኝ እና አንዳንዶቻችን ልክ እንደዚህ ከክርስቶስ እቅፍ በጣም ርቀን እውነት ያገኘን መስሎን በጣም ብዙ ሄደን የጠፋን በጣም ብዙዎች አለን። እመኑ ይልንገራችሁ፣ በቃ በሰንበት ትምህርት ቤት ውስጥ ስታገለግሉ የነበራችሁ ወንድሞች፣ በሰንበት ቤት ውስጥ ስታገለግሉ የነበራችሁ እህቶች፣ ከዛ በዓለም አጋጣሚ በስራ ጉዳይ ወይም ደግሞ በክደት ውስጥ ገብታችሁ ርቃችሁ ሄዳችሁ፣ እመኑ ይልንገራችሁ ክርስቶስ እዛችሁ የሰንበት ትምህርት ቤት አዳራሽ ውስጥ ነው የሚጠብቃችሁ።